ምን ነው አኳሪየስ ነው የምናየው ማለት ነው። ይሄ የኢንትሮዳክሽን ቪዲዮያችን ነው። ከዚህ በኋላ ላይክ 4 ቪዲዮዎች ይኖሩታል። ምክንያቱም ልክ እንደ ካንሰር እንደ ሳጂታሪየስ ነው አኳሪየስን የምንሰራው። እቺኛዋ ፓርት ግን ፓርት 1 አይደለችም። ጀስት ኢንትሮዳክሽን ኦር ፓርት 0 ልትሏት ትችላላችሁ ማለት ነው። አኳሪየስ እንግዲህ በኮከብ ቆጠራ ዓለም ውስጥ በጣም ከተሳሳተ ግንዛቤ ጋር የሚኖር ምልክት ነው። ብዙዎች አኳሪየስን ቀዝቃዛ፣ የሚገፋ ወይም ስሜት የሌለው አድርገው ያስቡታል። ግን እውነት አይደለም። አኳሪየስ ምንም እንኳን ነገሮችን በጥልቀት ቢሰሙትም የሚኖረው በስሜት ውስጥ ሳይሆን በሀሳብ ውስጥ ነው ይለናል። እቺኛው በጣም ኢምፖርታንት ፖይንት ናት። ምንም እንኳን ነገሮች በጣም በጥልቀት ቢሰሙትም የሚኖረው በስሜት ውስጥ ግን አይደለም፣ የሚኖረው በሀሳብ ውስጥ ነው። አኳሪየስ ህይወትን የሚያየው በስርዓቶች፣ በምክንያቶች፣ በትርጉሞች ውስጥ አድርጎ ነው። ሌሎች ለምሳሌ ሲጠይቁ ምንድነው የተሰማኝ ብለው ሊጠይቁ ይችላሉ። አኳሪየሶች ደግሞ የሚጠይቁት ምን መሰላችሁ? ይህ ነገር ለምን መጣ ይላሉ። እንዴት ሊሻሻል ይችላል ብለው ነው የሚጠይቁት። ሌሎች ሰዎች እንደዚህ እንዴት ተሰማኝ ብለው ሲጠይቁ ማለት ነው። ሌላው ፊሊንግ የሚባለው ፓርት አለ። ለዚህ ነው አኳሪየሶች ከልጅነታቸው ጀምሮ እኔ ከሰው የተለየው የሚል ስሜት የሚሰማቸው፣ በሰው ተከበው ብቸኝነት ይሰማቸው። ይህ የሆነው ሰው ስለሚጠሉ ሳይሆን አስመሳይ የሆኑ ሰዎች ስለሚደብራቸው ነው ማለት ነው። ደን ቀጥሎ ደግሞ ዊጋደ ቪዥን የሚባለው ፓርት አለ። አኳሪየስ ሁልጊዜም የወደፊቱን የሚያይ ኮከብ፣ የወደፊቱን ነገር የሚያስብ ኮከብ ነው። ወይም ደግሞ ከቆመበት ዓመት አሁን ላይ ካለበት ዓመት አሻግሮ ብዙ ዓመታት ወደፊት የሚያስብ ነው እና አእምሯቸው ብዙ ዓመታት ቀድሞ ይሮጣል። ይህ ነገር ባለ ራዕይ ቢያደርጋቸው በዛው ልክ ደግሞ እረፍት አልባ ያደርጋቸዋል ማለት ነው። ከስሜታዊ ግንኙነትም ያርቃቸዋል። ሌላው ደግሞ አኳሪየሶች የሚታወቁበት ፓርት ምንድን ነው? ኳይት ሪቤሊያን ይባላል። ይህ ምን ማለት ነው? የአኳሪየስ አመፅ ጩኸት የለው። ያ ማለት አኳሪየስ የሚያምፀው በዝምታ ነው፣ ራሱን በማግለል ነው። ትርጉም በሌላቸው ስርዓቶች ውስጥ አልሳተፍም በማለት ነው የሚያምፀው ማለት ነው። then we got the icons, we got the examples ምንላቸው ሰዎች አሉ። ይህንን ኃይል በታዋቂ ሰዎች ህይወት ውስጥ ማየት እንችላለን። እነዚህ ሰዎች አኳሪየሶች ናቸው። አሁን እኛ ቪዲዮአችን ላይ ከዚህ በኋላ የምንጨምረው ማለት ነው። ኤኒ ኮከብ ስንሰራ መጀመሪያ ላይ ኢንትሮዳክሽኑ ላይ በዛ ኮከብ ላይ በጣም ፌመስ የሆኑ ሰዎችን እያነሳን so that እነሱ ላይ የታየውን ነገር እንድትማሩበት እናመጣላችኋለን ወይ አመጣላችኋለሁ ማለት ነው። so there is this example icon የሆኑ ሰዎች አሉ እና እነዚህ ሰዎች የልዩነት ተምሳሌቶች ናቸው። ዝም ብለው አኳሪየሶች ብቻ አይደሉም። ታሪካቸውን እናንተ ሰርች አድርጋችሁ በደንብ ማንበብ ትችላላችሁ። እኔ እንዲሁ በወፍ በረር እነግራችኋለሁ ማለት ነው። የመጀመሪያው አብርሃም ሊንከን ነው። ስርዓት ቀያሪና ዝምተኛው አብዮተኛ ይባላል። ሁለተኛው ቻርልስ ዳርዊን ነው። የሰው ልጅ ስለ ህይወት ያለውን ግንዛቤ የቀየረ ሰው ነው። ሶስተኛው ጋሊሌዮ ጋሊሊ ይባላል። ይሄ ደግሞ ከባለስልጣናት ጋር እውነትን ይዞ የተጋፈጠ ሰው ነው። then we got ቦብ ማርሊ ደግሞ ሙዚቃን ከመዝናኛነት ከፍ አድርጎ መልእክት ማስተላለፊያ ማድረግ የቻለ ሰው ነው። ከዛ በኋላ ደግሞ ማይክል ጆርዳን አለ። ማይክል ጆርዳንም አኳሪየስ ነው ኮከቡ። ጥራትንና የግል ታሪክን በድጋሚ የገነባ ሰው ነው። ከኛ ሀገር ደግሞ በጣም ፌመስ የሆኑት እንግዲህ ቀዳማዊ ኃይለ ሥላሴ አኳሪየስ ነው
ኮከባቸው ትኩረታቸው ተቋማት፣ ዲፕሎማሲና የረጅም ጊዜ ስርዓትን መገንባት ላይ ነበር ማለት ነው። ደን አሁን ደግሞ በዘመናችን በጣም ፌመስ የሆነው ዘ ዊኬንድ አለ። አቤል ተስፋዬ በውጪ በውስጥም ጥልቅ ስሜት ያላቸው ሙዚቃዎችን የሰራ ሰው ነው። ሴት አኳሪየሶች ደግሞ ኦፕራ ዊንፍሬ አለች፣ ዊጋት ላይክ ሻኪራ አለች፣ እንደገና ደግሞ ፍሬንድስ እና ሌሎች ብዙ አሪፍ አሪፍ ፊልሞች ያሏት ጄኒፈር አኒስተን አለች ማለት ነው። የተለያየ ህይወት ግን ተመሳሳይ መንገድ። አኳሪየስ የመጣው ከዓለም ጋር እንዲገጥም አይደለም። አኳሪየስ የመጣው ስርዓቱን ለማሻሻል ቱ አፕዴት ደ ሲስተም ነው። ነገር ግን ይህ ስጦታ ዋጋ ያስከፍላል። በሚቀጥሉት ክፍሎች በአግባቡ ይህንን እንመረምረዋለን። የአኳሪየሶችን ችግር ደን ደግሞ ስለ ሪሌሽንሺፓቸው የምናያለን። መጨረሻ ላይ መፍትሄ ሀሳብ እንሰጣቸዋለን። ሶ አኳሪየስ የሆነ ከሆናችሁ አኳሪየስ የሆነ ሰው የምታውቁ ከሆነ this is your moment, you should come እና ላይክ ፎሎ ማድረግ አለባችሁ። አኳሪየስ በአጋጣሚ እንግዳ የሆነ ሰው አይደለም። አኳሪየስ እንግዳ እንዲሆን የታዘዘ ወር ባይ አሳይመንት እንግዳ የሆነ ሰው ነው ይለናል። ይሄኛው እንግዲህ እንዳልኳችሁ የአኳሪየስ ኢንትሮዳክሽን ቪዲዮአችን ነው። ሶ ይሄ እንዴት ፐርፎርም እንዳረገ ነገ ምናምን እናይና ከዛ በኋላ ፓርቷንን እንለቀዋለን ማለት ነው። ሁል ጊዜ እንደምላችሁ ግድ የላችሁ ይህን ፔጅ ፎሎ ብታረጉ ታተርፋላችሁ።